እኚህን ሰዎች አስታወሳቸው። ቲክቶክ ላይ በጣም አነጋጋሪ ነበሩ። የሰው ደም ለመጠጣት ቢላ ይዘው ነው ትምህርት ቤት የሄዱት። ታሪኩ የሚጀምረው በዚህ ሴት ነው። ኢዛቤል ትባላለች። እድሜዋ ገና 15 ነው። ጤና የሚባል ነገር ርቋታል ብላችሁ ይሻላል። ምክንያቱም ወንጀለኞችን ፈልጋ ጓደኛ ትሆናለች እና በጣም አውሬ የሚባሉ ሰዎችን መቅረብ በጣም ደስ ይላታል። ጭራሽ ሁሉ ምንም ማያስቡ፣ ለሰው ማይጨነቁ፣ ደስ ማይል ወሬ የሚያወሩ የራሳቸው ግሩፕ ያላቸው ሰዎች አሉ። እዛ ግሩፕ ውስጥ ተቀላቅላ በኦንላይን ነው ደስ ብሏት ታወራቸዋለች። ገዳዮቹ ማለት ደግሞ በተለይ በዚህ ልጅ በጣም ነው በቃ ኦብሰስድ የሆነችው። ኦብሰስድ ማለት በቃ ለሆነ ነገር እላፊ ስትንሰፈሰፉለት ሙጥኝ ስትሉለት ያው ኦብሰስድ ነው የሚባለው። እና ይህ ሰውዬ ማን ነው እንደዚህ ኦብሰስድ የሆነችበት ካላችሁ ገዳይ ነው። ለዛውም ትምህርት ቤት ውስጥ መሳሪያ ይዞ ሄዶ ጓደኞቹን የገደለ ገዳይ ነው። ይሄ ስኩል ሹተር እንደሚባሉት ማለት ነው። እናም ይሄን አደም የሚባለውን ሰውዬ ያለሱ ሰው የለም፣ አፈቅረዋለሁ፣ እወደዋለሁ፣ ህይወቴ ነው ትላለች። በአካል አይታው ታውቃለች። ግን ካላችሁ እሱ ሲጀመር ሞቷል፣ በህይወት የለም። ኤልዛቤት ታዲያ የሆነ ሰዓት ድምፅ ይሰማታል እና ያ ድምፅ የአደም ድምፅ ነው ትላለች። እና ሰዎች አረሱ የለም ሲሏት እኔን እሱ በመንፈስ ያዋራኛል፣ ሁሌ ከጎኔ ነው ትላለች። በአጭሩ እቺ ሴት ያው ብቻዋን አይደለች። የሆነ ቀንም ታዲያ ትምህርት ቤት ውስጥ በዚህ ዓመት አንድ ተማሪ ታያለች። ይህም ልጅ ደግሞ አደምን ይመስላል እና እሱን መከታተል ጀመረች። ትምህርት ቤት ውስጥ ሳያውቀው ቀስ ብላ ትከተሏለች። የሚሄድበትን ታጠናለች። ሳያያትም ፎቶ ታነሰዋለች። ከትንሽ ቆይታዎች በኋላ አደም እንደ መንፈስ ሆኖ ያዋራኝ ነበር ስል የነበረውን እሱ ተቀይሮ ሌላ መንፈስ ማዋራት ጀመረ። እሷን ይህ የምትሰማው ድምፅ ደግሞ ምን ይላታል? ከአደም ጋር አገናኛቸዋለሁ። ይሄ አዲስ ያገኘሽው እየተከተልሽው ያለው ልጅ አደምን ለማግኘት ዋና ድልድይ ነው ይላታል። እናም ይህንን ድምፅ እየተመራች ምን ማድረግ እንዳለባት ስታስብ ይህን የክፍል ልጅ ገለሽ ደሙን ጠጪውና እኔ ምልሽን እያንዳንዱን ቃላቶች ከተናገርሽ ላይክ እንዴት ነው መተት የሚናገሩት ንግግር አለ አይደል? እንደሱ አይነት ንግግሮችን ከተናገርሽ አደምን ከሞት ያስነሳዋል ይላታል። ልብ በሉ ይሄ እሷ ለራሷ የሚሰማት መንፈስ ነው። ይህ ነገር ደግሞ እየተደጋገመባት ይሄ ነገር እያስጨነቃት ድምፁን እየሰማች ስትል የእውነት መሰላት። ጭራሽ ሁሉ የሆነ ሰዓት በህልሟ አይታ በቃ ይሄማ ልክ ነው ብላ አረጋገጠች። ብቻዋንም ይሄን ነገር ለማድረግ አልፈለገች። ጓደኛዋን ትጠራታለች። ጓደኛዋም ስሟ ሎይስ ይባላል። ገና ታሪኩ ሲጀምር አብራት የነበረችው ማለት ነው። አስተሳሰባቸውም በነገራችን ላይ አንድ ነው። የሚውሉበትን ቦታ አንድ ነው። ስለዚህ ኢዛቤል ለሎይስ ይህን ነገር ስታስረዳው አልተቃወመቻት፣ እሺ ነበር ያለቻት። እንዴት አድርገው እንደሚገሉትም ማሰብ ጀመሩ። የሆነ ቀን በቃ እሱን ከክላስ እንደምንም አውጥተን ወደ መጸዳጃ ክፍል ወስደን ነው ጸጥ እናደርገዋለን ብለው ፕላን አወጡ። በጣም የገረመኝ ደግሞ ኢዛቤል እንደ ጤነኛ ሰው ስታስቡት ለማመንም የሚከብድ ትክክል ያልሆነ ነገር ጭንቅላቷ ውስጥ እየሰማች ጓደኛዋ ሎይስ ይህማ መንፈስ ነው አለ ማለቷ ብቻዋን ናት ማለት ይገብዳል። ጓደኛዋን ራሱ የሚገርመው ደግሞ ከመግደላ በፊት ኦ ማይ ጋድ ልገድለው ሰው ደስ ይላል እያለች ግሩፕ ኦንላይን ነበራት ብያቸዋለሁ። እሱ ላይ ማውራት ጀመረች። እስከዛሬ ብዙ ወንጀለኞች ሰርቼላቸዋለሁ። ኦ ማይ ጋድ ልገድለው ብለው እንደዚህ ደስ ያላቸው እስካሁን አልሰራውም። ይሄ መጀመሪያ ነው። በዚህም አላቆመችም። ትምህርት ቤት ሄዳ ነገ ልደቴ ነው እንደሚባለው እንትናን ታውቁታላቸው? አዎ ነገ እኮ ልገለው ነው እያለች ታወራለች ለትምህርት ቤት ጓደኞቿም ይህን ነገር ሲሰሙ ሴትዮ የምር ልታደርገው ነው? ለነገሩ ጤነኛ አይደለች፣ ታደርገዋለች። ለማንኛውም ይህን ነገር ሪፖርት እናድርግ ይላሉ። ሪፖርት ማድረጊያም የራሱን የቻለ አፕሊኬሽን አለ። ማንነታችሁ ሳይታወቅ የሰማችሁት ነገር ካለ ለትምህርት ቤቱ ሪፖርት የምታደርጉበት በዛ አፕሊኬሽን ጓደኞቿ ሪፖርት አደረጉ። በዚህ በኩል ኢዛቤል እንደዚህ የሆነች ሎይስም አንድ አይነት ነች። እሷም ልገድል ነው እያለች ነው። ልገድል ነው። የበለጠ ደግሞ ሎይስ ከኢዛቤል ለየት የምትለው ነገር ስዕል ትስላለች እና የምትስላቸው ስዕሎች ትንሽ ዘግናኝ ናቸው። ብቻ ቀኑ ደረሰ። ይሄን ትምህርት ቤት ውስጥ ያገኙትን ልጅ ለመግደል ትምህርት ቤቱም ሁለቱ መጸዳጃ ክፍል ውስጥ ይገናኛሉ። ኢዛቤልም ትልቅዬ ቢላ ይዛለች። ሎይስም ጓደኛዋ ይህ ነገር ግን ዱልዱም ቢሆንስ ብላ ተቀብላ ይህን ቢላ መሞረድ ጀመረች ግድግዳ ላይ ማለት ነው። ከዛም ቦርሳቸው እስከተው ወደ ክላሱ ሄዱ። እናም ክፍል ከገቡ በኋላ አጋጣሚ መጠበቅ ጀመሩ። ይህ አጋጣሚ እስከሚፈጠር ኢዛቤል መጻፍ ጀመረች። የጻፈችውም ለቤተሰቦቿ የሚሆን ነገር ነው። ቤተሰቦች ይቅርታ አድርጉልኝ፣ አደምን በጣም ወደዋለሁ። ቅድም እንዳልኳቸው አደምን አይታውም ምን ብላም አታውቅም፣ ግን ይሄንን ማደርገው ለእሱ ስል ነው፣ እንዳታዝኑብኝ ምናምን የሚል ጽሁፍ ነው። ታዲያም በሰዓት ነገ ልገለ ነው ስትል ያወራችላቸው ጓደኞቿ ሪፖርት አድርገው ነበር ብያቸዋል። ሪፖርት ሲያደርጉ ደግሞ የትምህርት ቤቱ ዳይሬክተሮች ለፖሊስ ይህን ነገር አሳወቁ። ፖሊስም ያለውን ነገር ለማጣራት አሜሪካ ላይ በጣም በቃ አስፈሪ ነገር ስለሆነ ቅንጣት ያክል ጊዜ አይሰጡም። ወዲያውኑ እርምጃ የሚወስዱ መጥተው ከክላስ ውስጥ ኢዛቤልንም ሎይስን ይወስዷቸዋል። ምን አስባችሁ? ምንድን ነው ፍላጎታችሁ? እስቲ ያዛችሁትን አምጡ ብለው ቦርሳቸውን ፖሊሶች መፈተሽ ይጀምራሉ። ይህንን ታዲያ ቢላውን ያገኛሉ ፖሊሶች። በዚህ ቢላ ብቻ አያውቁም። አንድ ሰው የሆነ ሰውን ለመግደል የሚያስፈልገውን ነገር እንዳለ ይዘዋል። ጓንት
ፓንት አዘጋጅተዋል። እንዲሁም ሬሳውን የሚጠቀልሉበት ትልቅዬ ፕላስቲክ አዘጋጅተዋል። ቦታው ደግሞ ደሙንም ለመጥረግ ማስጫ ነገሮችን ይዘዋል። እንደ ፎጣ፣ ዲተርጀንት ነገሮች ማለት ነው። እንዲሁም ገመዶችንም አዘጋጅተዋል። በነገራችን ላይ ወደ ታሪኩ እንመጣለን፣ ግን ቲክቶክ ላይ የሆነ ቪዲዮ ተላከል። አንዴ ላሳያችሁ። እውነት ይህን ቪዲዮ ሳየው ኮሜንቱን በጣም በቃ የሚገርም ነበረ። እውነት ለፍቅራችሁ በጣም ነው ማመሰግነው። እውነት እንደዚህ ከልቤ ነው እንደዚህ ዝቅ ብዬ ማመሰግናችሁ። ኪንግ ምናምን የሚለው ነገር ብዙም ያው ባልደግፈውም፣ ምክንያቱም የበላይ ነኝ ብዬ ብዙም ማሰብ የሚመቸኝ ሰው አይደለሁም። ግን ለሰጣችሁኝ ፍቅር ከልብ አመሰግናለሁ። ይህን ኤዲት ላረከው ልጅ ደግሞ ያው የካርድ የምትሆንን 2500 ብር ልክ ያለው አካውንቱን ልኮልኝ ነበር እና በጣም አመሰግናለሁ። የሆነ ሰው መቼስ ኤዲት አድርጎ ላይኩ ወደ 5000 ምናምን ላይክ ደርሶ ነበር። 5000 ደርሶለት ገና ደግሞ በዛ ላይ ጀማሪ ነው። አለመበረታታት አለማባራት ይቅር በሉኝ። እውነት አለመበረታታት መቼስ ገብቷቸዋል። ምን ለማለት ፈልጌ እንደሆነ ይገባቸዋል። እና እውነት በጣም ወዳቸዋለሁ። በጣም አመሰግናለሁ። እንደዚህ አይነት ቪዲዮ ሰርታችሁ 5000 ላይ አግኝቶ ግድ ነው የሆነ ነገርም ያስፈልጋል። ዝም አይባል። ስላከበራችሁኝ እግዚአብሔር ያክብርልኝ እና እኔም በጣም ወዳችኋል። ወደ ቪዲዮ እንሂድ። ፖሊሶች እዚህ ቦርሳ ውስጥ ተጨማሪ ክፍል ውስጥ ሆና አሁን ስትጽፈው ነበረ ለእናቷ አደምን ወደዋለሁ እያለች ያልኳችሁን ሁሉ አገኙት። ሁሉ ነገር በቃ እጅ ከፍንጅ ነው ያዙት ፖሊሶች። እናም እዛው ቀጨማ ያደርጓቸዋል፣ እሷንም ጓደኛዋን። ታዲያም ከዚህ በኋላ የሰሩት ስራ ነው በጣም አነጋጋሪና ቲክቶክ ላይ ብዙ ሰዎች አይቶ ምን አይነት እብድ ናቸው ያስባላል። ምክንያቱም ፖሊሶች ወስደው የፖሊስ መኪና ውስጥ ያስገቧቸዋል። በመታሰራቸው ቅር ያላቸው ጭራሽ ይኸው እዚህ ጋር እንደምታዩት ትክክለኛ ቪዲዮ ነው ይሄ ምናምን ትላለች። እናም ደግሞ የፖሊስ መኪና ውስጥ ሲኩሪቲ ካሜራ እንዳለ አላወቁም። እናም ውስጥ ሆነው በቃ እስር ቤት በቃ ቆንጆ ጊዜ እናሳልፋለን ደስ ይላል ይላሉ። ቀጣይስ ምን ይላሉ? አሁን ፎቶ ስንነሳ ግን እንዴት ነው የሚያነሱ? ቆንጆ ፎቶ ያነሱናል። እኔ በደንብ ሜካፕ ሳላረግ በእናትሽ አሁን ያስጠላል፣ መቼስ የሚያምር ፎቶ አይሆንም ይላሉ። ያ ፖሊስ ጣቢያ ስትገቡ የምትነሷት መግሻት ነው የሚባለው በእንግሊዝኛ መግሻት አለቻ። እሱ ነው እያሳሰባ ያለው ስንት ዓመት ይፈረድብናል የሚለው አይደል፣ ፎቶ ቆንጆ ይሆናል አይሆንም የሚለው ነገር ነው የሚያሳስባቸው። ካላመናችሁ ያው ስሙት። You trying to look good for your mugshot? Am I gonna get a mugshot? What, we're going to jail? What do you think? Yes. Dude, I was gonna do my makeup this morning for the mugshot, but I couldn't find anything. I'm glad I don't actually look too bad today. እናም ደግሞ ሌሎች ብዙ እላያቸው ላይ የሚያስመሰክር ንግግሮችን ተናግረዋል። የጥፋተኝነት ስሜት እንደማይሰማቸው፣ አለማድረጋቸው እንደሚጸጽታቸው፣ ወንጀሉን ቀድሞ ፖሊስ ስለነቃባቸው፣ እንዲሁም ስለ ወላጆቻቸው ግድ እንደማይሰጧቸው፣ ይህን ነገር ሲሰሙ ይጮህብኛል ከዛ በኋላ ባክሽ ምንም አይሉ ምናምን ብለው ስለ ወላጆቻቸው እንዳልተጨነቁ እያንዳንዱን የፖሊስ መኪና ውስጥ ያለው ሲኩሪቲ ካሜራው ቀርጿቸዋል። ይህም ነገር ደግሞ ሚዲያ ላይ ከወጣ በኋላ ብዙ መነጋገሪያ ሆኖ ነበረ ቲክቶክ ላይ። ፍርድ ቤትም ቀርቦ ደግሞ እስካሁን እኚህ ጤነኛ ናቸው መፈረድ አለበት ኖ እኚህ ጤነኛ አይደሉም የአእምሮ ሕክምና ያስፈልጋቸዋል የሚለውን ክርክር ላይ ነው። አልተፈረደባቸው። ብዙ ጊዜ ወንጀል ለኔ ሲሰራላችሁ ምን ያክል ወንጀለኞች መጨረሻቸው አስቀያሚ እንደሆነ ተምራችሁበታል ብዬ አስባለሁ። ስለዚህ ወንጀለኛ ሰዎች ጋር መቅረብም መጠጋትም አያስፈልግም። እኔ ከምሰራላችሁ ወንጀልም ተምራችሁ ራሳችሁን ትጠብቃላችሁ ብዬ አስባለሁ። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ቻው።